የሆነ ቦታ ለኪ የተዝናና ነው ሽንት ቤት ልሄድ ስል አንዱ ያዘኝ እጄ እና እንደዛም ሆኖ አንቺ ነሽ ስነ ስርዓት ሊኖርሽ የሚገባው ስነ ስርዓት ባይኖረውም ስነ ስርዓት እንድታረጊ አንቺ ይጠበቃል ገባሽ አይደል በስርዓት እንድታወሪ ማለት ነው ሰው በስርዓት አወራሁት እሺ እንዴት ነህ እቺን በጣም ይዘኸኛል ምናምን አልኩት ማለት አይ ላወራሽ ፈልጌ ነው ማለት በጣም የሚያወራበት መንገድ በቃ ልነግርሽ አልችልም ግን ትግስት ማድረግ አለብሽ ሶ እንደዛ ሲለኝ ጓደኛዬ ከርቀት አየው አብሮኝ ያሉት ጓደኞች ነበሩ አየውና መጥቶ ልቀቃት ሲለው አርቲስት እኮ የህዝብ ነው መብት አይደለም ማለት የህዝብ ነው ስትል አልኩት ላይ የህዝብ ነሽ አንቺ ልፈልግ ማድረግ ይችላል አለኝ ማለት እንደዛ ከሆነ አይደለም አልኩት የህዝብ አይደለም የህዝብ መሆንበት ቦታ አለ የህዝብ ማልሆንበት እኔ ራሴ መሆንበትና የራሴ መሆንበት የምወዳቸው ሰዎች ብቻ መሆንበት ሰዓት አለ የምንጠቀምበት ቦታ አናውቀው ዝም ብለሽ ከመሬት ተነስተሽ አንቺ እኮ የህዝብ ነሽ እንደፈለኩ መሳደብ እችላለሁ እንደፈለኩ መናገር እችላለሁ ብሎ ሀሳብ እኔ አይገባኝም እና ብዙ ጊዜ እንደዚህ አይነት ቦታ እንደዚህ አግሬሲቭ በሆነ መንገድ ሲያወሩኝ አይደለም የህዝብ አይደለሽ እንደ አንቺ ደግሞ ሰሞኑ ነው በጣም እየተደጋገመ የመጣ አይደል ነው አሁን ያወቁት አሁን የሰሙት አላውቅም የህዝብ ኮንሽ ምን ችግር አለው ላይክ የህዝብ ነሽ ሶ አንቺ የምትሄጅበት መንገድ መታወቅ አለበት ሂል ስታረጊ ማወቅ አለባቸው የምትበይው ነገር መታወቅ አለበት ማብላት መልበስ ያለብሽን ነገር እነሱ መወሰን አለባቸው ምናምን ሶ እነዚህ ነገሮች የሚመጡት አንዳንዴ ቦታውን ማወቅ አለብን ቦታውን ማወቅ የምንጠቀመው ቃል ቦታውን ማወቅ አለብን አዎ የህዝብ መሆንበት ሰዓት አለ በጣም አንዳንዱ በጣም ከመውደዱ የተነሳ ነው እንደዛ የሚልሽ በቃ ላንቺ ካለው አንፃር ይሄ ምንድነው ፍቅሩ የሚገልጽበት መንገድ ነው አንዳንድ ሰው ደግሞ ብልግናውን የሚጠቀምበት መንገድ ነው ገባሽ አይደል ሶ ብልግናውን የሚጠቀምበት መንገድ ከሆነ አይደለም የህዝብ አይደለም ፍቅሩን በመግለጽ ከሆነ እኔን ከመውደዱ የተነሳ ከሆነ ግን አንደርስታንድ ላደርግ እችላለሁ አዎ ያንተ ነኝ ግን ይሄ የማደርገው እንደዚህ ስለሆነ ነው ብዬ ማስረዳበት ነገር ይኖረኛል ለነዚህ አይነት ሰው ግን ላስረዳ አልችልም አይደለም ከማለቱ ውጭ ሶ የምንጠቀምባቸው ቃላቶች መምረጥ አለብን ቦታውን መምረጥ አለብን ብዙ ጊዜ ፌመስ መሆን ታዋቂ መሆን ስኬታማና ደስተኛ ከመሆን ጋር ነው ሰው የሚያገናኘው ብዙ ጊዜ አወራዋለሁ ስራሽ ምን ያህል ነው የምትወጂው ይሄ የምትፈልጊው ነገር ምን ያህል ነው የምትወጂው አሁን አክቲንግ ሊሆን ይችላል አይደለ እኔ በአክቲንግ ስለሆነ የማደርገው አክቲንግን ምን ያህል ነው የምወደው ይሄን እንትን ለማድረግ ላይ ህልሜ ረጅም ጊዜ ወይ ረጅም ጉዞ እንዲሄድ መንገዴ መሀል ላይ የሚያጋጥሙኝ ነገሮች በሙሉ እንደቀላል የማይበት አይነት ፍቅር ከሆነ ያለኝ ገባሽ አይደለ የምትሄጂበት መንገድ ወደ ህልምሽ የሚወስድሽ መንገድ ስትሄጂ ኦፍ ኮርስ በጣም ብዙ ስትራግል ነው የሚባለው አይደል ያጋጥምሻል ብዙ ከባባድ ነገሮችና እሱን ለማለፍ የሚያስችል ፍቅር ከሌለሽ ወይ ደግሞ የሆነ ድረስ ብቻ የሚያስኬድ ከሆነ በህልምሽ ያለሽ ፍቅር ያ ብቻ ከሆነ ረጅም ጉዞ መጓዝ አትችይም ብዙ ከራሴ እኔ ከማምንባቸው ላይ ከምስማማባቸው ነገሮች ጋር ብዙ ይመሳሰላል እያንዳንዱ ነገር ህይወታችን ላይ የሚፈጠሩ ነገሮች ራሳችን ያመጣነው ይመስለናል ወይ ደግሞ እኛ በጣም ምንገርም ሰዎች ስለሆነ ህይወታችን ላይ የሆነ ይመስለናል ወይ ከሆነ ሰው የተለየን ስለሆነ ወይ የተለየ የሚገርም ታለንት ስላለን ሊኖር ይችላል ግን ሁሉም ሰው የተለየ ታለንት አለ የተሰጠው ነገር አለ ሶ አንቺ የተለየሽ አይደለሽም ሶ ያንን ነገር ይዞ ይመጣና እሱ ከሁሉም ሰው የተለየ ነው ላይክ አሪፍ ነው በቃ እሱ ጥሩ ሰው ስለሆነ የሚሰራበት መንገድ የተለየ ስለሆነ እዚህ የደረሰ ወይ ስኬት ከሆነ ማለት ነው እዚህ የደረሰ ይመስላል ገባሽ አይደለ ሶ የሆነ ሰዓት ላይ እኔ በካልኩሌሽን አላመጣም በጣም ነገር ነው ያንዳንዱ የምታደርጊው ነገር ሁሉ እንዲህ ባደርግ እንዲህ ይለኛል እንዲህ ባደርግ እንዲህ ቢሉኝ እያልኩኝ ሰርቼ አላውቅም ሁሉም ነገር አይ ቲንክ ስላላወቅኩት ሜቢ አሁን ትልቅ ሆኜ ሳየው አሁን ላይ ሆኜ ሳየው የሚለው ሀሳብ ባይ በጣም ደስ የሚለኝ አሁን ላይ ሆኜ ሳስበው ለሽ የሆነ ሀሳብ ስትጀምሪ የሆነ የመቀየር ነገር ነው አይደለ ሀሳቡ እና አሁን ላይ ሆኜ ሳስበው ያኔ ዝም ብዬ መሄዴ ካልኩሌት አለማድረጌ እያንዳንዱ ነገር ሰው እንዲወደኝ ይሄንን ማድረግ አለብኝ ብዬ አለመሄዴ ወይ ደግሞ ሰው እንዲቀበለኝ ይሄንን ነገር ማድረግ አለብኝ ብዬ በካልኩሌሽን አለመሄዴ በጣም ነው ደስ የሚለኝ like ያንን ነው ዝም ብዬ ነው የሄድኩት የሆነ ሰዓት ላይ የሆነ ፊልሞችን ሰርቼ ራሴን አገኘሁት እምልሽ በካልኩሌሽን ስላልሆነ የመጣሁበት መንገድ እንደ ኖርማል ያረኳቸው ነገሮች ልነግርሽ እችላለሁ እንጂ እንደዚህ ስላረኩ ነው እንዲሆነው ብዬ ልነግርሽ አልችልም አይሆንም ምክንያቱም ያረኩት ነገር የለም ስራዬን ከመውደድ ውጭ በቃ ስራዬን ወደው ነበር በጣም ከዛ በኋላ ያለው ግን ዝም ብዬ ነበር ማለት በቃ ስለምወደው ለምትወጁ ነገር የምትሰጪው ነገር መኖር አለበት አይደል ሶ ያንን ነው ምኖረው የነበረው ሶ እሱ ዝም ብዬ ነበር አይ ቲንክ የእውነት ነበር ምኖረው እውነት ሲሆን ነው ዝም ብሎ የሚመስልሽ የራስሽን ስትኖሪ አንቺ ስትኖሪ ካልኩሌት ሳታደርጊው አስበሽበት አቅደሽበት ማታደርጊው ነገር ሲሆን አለ አይደለ በዛ የሆነ ሰዓት ላይ ጥሩ ነገር ነው ያደረኩት ብለሽ የምታስቢው ነገር አይ ቲንክ የእውነት ነበር ምኖረው በሚለው ወይ የእውነት ነበር ማደርገው በሚለው መስተካከል መጀመሪያ አካባቢ ልጅነት ይኖራል ምናምን ብዙ ስለ አርቱ ፍቅሩ እንጂ እውቀቱ ላይኖር ይችላል አሁን አክቲንግ ነው የምችለው ይሄ ስክሪፕት ዳይሬክቲንግ ምናምን የሚባለው ነገር መጀመሪያ አካባቢ አይገባኝም አላውቀውም ነበር ሶ በእንደዛ አይነት መንገድ የሰራኋቸው ነገሮች አሉ እንደዛ የሰራኋቸው ፊልሞች ሳይገቡኝ የሰራኋቸው ፊልሞች ምናምን አሉ ግን እነሱ ባልሰራ ኖሮ አሁን አይገባኝም ነበርና ብዙም እንትን አላደርግባቸውም ለምን ሰራው ምናምን
ብዬ እንትን የሚያደርጉኝ የሚረብሹኝ ፊልሞች አይደለም። ምክንያቱም የነሱ አሁን ላይ ያለው ስራዬ የመጨረሻው ስራዬ 6 ሰዓት ከሌሊቱ ነው። በጣም ሰው ወዶታል ምናምን። ይሄ እንዲሆን የሆነው እነዚህ ፊልሞችን ስለሰራሁ ነው ብዬ አስባለሁ። ከዚህ በፊት የነበሩትና አይረብሹኝም። ግን እንደ እንትን ፊልም የሚባለው አክቲንግ የሚባለው ነገር አትጠግቢም። ፊልምሽን ሁሌ ባየሽው ቁጥር ይሄ ነገር እንደዚህ ባረኩት ኖሮ ምናምን ማለትሽ አይቀርም። ገባሽ አይደል? ቪዲዮዎች ላይ እንደዛ ስትይ አይቻለሁ፣ ሰምቻለሁ። መጀመሪያ ስትጀምሩ የነበሩ ቪዲዮዎች አሉ የምታወሪያቸው ላይ ሀሳቦች ምናምን አሁን ላይ ሆነሽ ስታዩ ይረብሻል ብዬ አላስብም። ግን እንደዚህ ብል ኖሮ እንደዚህ አድርጌ ብገልጸው ኖሮ ብለሽ ታስቢያለሽ። አክቲንግም እንደዛ ነው። ሁሌ ባየሽው ቁጥር ማስተካከል የምትፈልጊው ነገር ብዙ ነው። ምክንያቱም ጊዜው ላይክ የሚወጣበት ሰዓት ምናምን በጣም የተለያየ 3 ዓመት ምናምን ቆይቶ ነው የወጣው አይደል? በ3 ዓመት ውስጥ የምትማሪ በጣም ብዙ ነገር ነው የሚኖረው በላይፍም በስራሽም በምንም ነገር እና ሁሌ የተሻለ ለማድረግ ነው የምትሞክሪው። ምንም እንትን አያደርገኝም፣ አይረብሸኝም። እንደዛ ያልኩት ይሄ የረበሸኝ የለም። ግን የምኮራባቸው ደግሞ በጣም በቃ እንኳን ሰራሁት አሁን ላይ ሆኜ ሳያው ራሱ ኮርስ የሆነ ነገር አስተካክል ብለን ብዬ የማስባቸው ነገሮች ይኖራሉ። ግን አሁን ድረስ በቃ ይሄን ግን እንኳን ሰራሁት ብዬ የማስበው አለ። ግን አሁንም ገና ነው ብዬ ነው ደግሞ የማስበው። አሁንም ላይ በጣም የተሻለ ነገር መስራት እችላለሁ ብዬ አስባለሁ። ምክንያቱም ያኔና አሁን አንድ አይደለም። በስራውም ይሁን በምንም ነገር የተሻለ እያወቅሽ ነው የምትሄጂው። ቅድም ያልኩሽ አሁን ላይ ሆኜ ሳስበው የሚለው ቃል ሁሌ ስለው ደስ የሚለኝ ቃል ነውና እንደዛ ብዬ የማስባቸው ነገሮች ይኖራሉ። አሁን ላይ ቢሆን ብዬ የማስበው ግን ከዚህ በኋላ አለው ጤናና ደም ከሰጠኝ እሰራለሁ ብዬ ስለማስብ ብዙ እንትን ያደረገኝ ብዙ ጊዜ አወራዋለሁ። ስራሽ ምን ያህል ነው የምትወጂው? ይሄ የምትፈልጊው መሆን የምትፈልጊው ነገር ምን ያህል ነው የምትወጂው? አሁን አክቲንግ ሊሆን ይችላል አይደለ? እኔ በአክቲንግ ስለሆነ እንትን የማደርገው አክቲንግን ምን ያህል ነው የምወደው? ይሄን እንትን ለማድረግ ላይ ህልሜ ረጅም ጊዜ ወይ ረጅም ጉዞ እንዲሄድ መንገዴ መሀል ላይ የሚያጋጥሙኝ ነገሮች በሙሉ እንደ ቀላል የማይበት አይነት ፍቅር ከሆነ ያለኝ ገባሽ አይደለ? የምትሄጂበት መንገድ ወደ ህልምሽ የሚወስድሽ መንገድ ስትሄጂ ኦፍኮርስ በጣም ብዙ ስትራግል ነው የሚባለው አይደል? ያጋጥምሻል ብዙ ከባባድ ነገሮች እና እሱን ለማለፍ የሚያስችል ፍቅር ከሌለሽ ወይ ደግሞ የሆነ ድረስ ብቻ የሚያስኬድ ከሆነ ለህልምሽ ያለሽ ፍቅር ያ ብቻ ከሆነ ረጅም ጉዞ መጓዝ አትችይም። ኢቭን ካገኘሽው በኋላ ራሱ መቀጠል አትችይም። ያው መቀጠል ላይ ነው አይደለ? ሁሌም በዛን መንገድ እስከ መጨረሻው ድረስ ከመጨረሻው ባይሆን በቃ መሄድ በምትፈልጊበት ድረስ ስትሄጂ ባለው ሌቭል ወይ ደግሞ ሰው በሚያይሽ ልክ ሌቭል አንቺ ለሙያ በምትሰጪው ሌቭል ከሆነ የምትሄጂው ፍቅሩ ያን ያህል ካልሆነ ያንን መንገድ መሄድ አትችይም። የምትወጂው ነገር ትንሽ ከሆነ ለህልምሽ ያለሽ ቫልዩ ትንሽ ከሆነ የሚመጡት ነገር አይ እንደዚህ እኮ አጋጥሞኝ ነው የተወኩት ምናምን ብለሽ ትተዋለሽ። ያ ከሆነ ምንም የምትወጂው አይነት ነገር አይደለም። ሌላ መፈለግ አለብሽ፣ ማወቅ አለብሽ። በእርግጠኝነት የሆነ ነገር አለ እኛ እስከ መጨረሻው ድረስ የሚያስኬደን ብዙ ነገር መክፈል የምንችለው አይነት ሙያ ይኖራል። የተሰጠን ነገር በትንሹ የምታቆሚ ከሆነ ያ አይደለም ያንቺ ማለት ነው። ምንም ገና ነው አላገኘሽውም ማለት ነው። ሁሌ መጀመሪያ ፍቅርሽን ነው ቼክ ማድረግ ያለብሽ። መጀመሪያ ለህልምሽ ያለሽን ፍቅር ነው ቼክ ማድረግ ያለብሽ። መንገድ ከመጀመርሽ በፊት ያንን ነው ቼክ ማድረግ ያለብሽ። ምክንያቱም እሱ ነው ብዙ እንድትሄጂም እንዳትሄጂም የሚያደርግሽ። ብዙ ጊዜ ፌመስ መሆን ታዋቂ መሆን ስኬታማና ደስተኛ ከመሆን ጋር ነው ሰው የሚያገናኘው። በቃ ታዋቂ ከሆንሽ ስኬታማና ደስተኛ ነሽ 100%። ለብዙ ሰው እንደዛ ነው የሚታየው። ብዙ ሰው እንደዛ ነው የሚያስብ። እኔ ሁሌ ላይክ ታዋቂ አሁን ምንድነው መሆን አክትረስ መሆን ፈልጋለሁ፣ እንዳንቺ መሆን ፈልጋለሁ፣ ምንድነው ማድረግ ያለብኝ ምናምን ብሎ ብዙ ይጠይቅ። ለምንድነው መሆን የምትፈልጊው? ለምንድነው ታዋቂ መሆን የምትፈልጊው? ታዋቂ መሆን ነው የምትፈልጊው ወይስ የምር ስራውን ነው የምትፈልጊው? ማለት እኔ አሁን ስመጣ ላይክ ፌመስ አሁን ለጓደኞቼና ለቤተሰቦቼ ፌመስ አይደለም፣ ሰላም ነኝ እኔ ነኝ። በዛ ውስጥ ከሆነ ደስታሽን ለማግኘት የምትሞክሪ መቼም አታገኙም። ፌመስ በመሆን ውስጥ ከሆነ ደስታን አይገኝም። ፌመስ መሆን ስራዬ ነው፣ አጋጣሚ ሆኖ የኔ ስራ ፌመስ የሚያደርግ እንጂ አሁን እኔ ፌመስ ለመሆን አይደለም የምሰራው ስራ ፌመስ ያደርገኛል። በዛ ውስጥ ደስተኛ ለማግኘት አልሞክርም፣ ወይ ደግሞ ደስተኛ ነኝ ማለት አይደለም። ፌመስ ስለሆንኩኝ ደስተኛ ነኝ ማለት አይደለም። ብዙ ህይወት ላይ ከዛ ውጭ በጣም ብዙ ህይወቶች ላይ የሚያጋጥምሽ ብዙ ነገር አለ። ይሄ ለፌመስነት የሚሰጠው ትርጉም እኔ አልወደውም። በቃ ስኬታማና ደስተኛ ሆነሽ የምትኖሪ ሰው እንደሆንሽ ምንም የማይጎድልሽ ሰው እንደሆንሽ ነው ሰው እንትን የሚያደርገው እና ያ ነገር አይ ቲንክ ሰው ያንን እንዲመኝ ያደርገዋል። በኖረኝ እኔም እንደዛ በሆንኩኝ የሚለው ነገር የሚመጣው በዛ ይመስለኛል። አቴንሽን የሚፈልግ ሰው ማለት የእውነት ሲኖርኳቸው ዝም ብዬ ይኖርኳቸው መንገዶች እነሱ አይ ቲንክ አሁን ላለሁት ነገር ጠቅሞኛል ብዬ አስባለሁ። አንደኛ እናቴ ናት። እኛ ቤት በቃ ሰው ነው ማለት ምንም አይነት ሰው ሊመጣ ይችላል። የተለየ ትሪትመንት አያገኝም ባለው ነገር። ሀብታምም ሊሆን ይችላል፣ ታዋቂም ሊሆን ይችላል፣ ባለስልጣንም ሊሆን ይችላል። ማንም መጣ እኛ ቤት ሁሉም አንድ አይነት ነው። የሚሰጠው ነገር እኩል ነው እና እኔ አንድም ቀን ራሴን ከሰው የተለየው አድርጌ አስቤ አላቅም። ለራሴ የተሰጠኝ ነገር አለ፣ የራሴ የሆነ ነገር አለ፣ ኦፍኮርስ አለ። ግን ይሄ እኔ ከሌላ ሰው የተለየው ነኝ ብዬ አላስብም። ያን ያሰብሽ ሰዓት ነው ነገሮች የሚበላሹት። የሁሉ ሞክረሽ ሰውን ስቴጅ የማይወድ ሰው እንዳለ ስታቂ ትሰበሪያለሽ። ገባሽ አለ እኔ እንደዛ ሞክሬ አላቅም። በጣም ደስ ብሎኝ ማወራውና የምወደው ነገር ነው እኔ እንደዚህ ነኝ ብዬ ለማውራት የማፍረው ጉዳይ አይደለም። ላይክ ይሄ ሼም ይዘኝ ምናምን ራስሽን እንትን አደረግሽ ነው የሚለው ነገር አይደለም። በጣም በደስታ ነው የምናገር። እኔ ሰው እንዲወደኝ አልሞክርም። እኔ ነኝ። በዛ መንገድ
ከወደድሽኝ ደስ ይለኛል በእኔነቴ ከወደድሽኝ። ካልሆነ ግን እኔ ፌክ በማረገው ነገር አንቺ እንድትወጂኝ በማረገው ነገር ውስጥ ግን ለተወሰነ ጊዜ ልትወጂኝ ትችላለሽ፣ ግን የሆነ ሰዓት ላይ ታውቂዋለሽ፣ ትክክለኛ ባህሪን ታውቂዋለሽ። ስለዚህ እኔ ፕሪቴንድ ማድረግ አልችልም በላይፍ ላይ ሰው ረጅም ጉዞ መጓዝ አልችልም። አንዳንዴ ምን እንደምትሆኝ ታውቂያለሽ? አርት ውስጥ ስትገቢ ውድድር ሊኖር ይችላል ምናምን እዚህ ውስጥ ለመቆየት የራስሽን የሆነ ነገር ለማሳየት ትሞክሪያለሽ ምናምን በቃ ይህን ነገር መስራት አለብኝ፣ ይህን ነገር መስራት አለብኝ፣ ነገ የተሻለ ነገር እንዲሆን ወይ ደግሞ እዚህ ሙያ ውስጥ እንድቆይ እያልሽ እንትን የምታደርጊያቸው ነገሮች አሉ። እንደ ሰው ሊሸውድሽ የሚችል ነገር ይኖራል መሀል ላይ ገባሽ? እንደዚህ አይነት ነገሮች ሲመጡ አንዳንዴ ሞክሬ አውቃለሁ እስኪ እንዲልውን ምናምን ብዬ መጥፎ በጣም ካልሆነ ኦኬ ብሞክረው ብለሽ እንደ ሰው እኔ ሰው ነኝ ላስብ እችላለሁ። ሰው አስቤ አውቃለሁ እንደዛ ለመሆን ግን አይሆንም፣ ከኔ ጋር አይሄድም ጭራሽ። እኔ የሆነ ሰዓት ላይ እዚህ ጋር የሆነ ነገር እያደረግኩኝ የሆነ ሰዓት ላይ እንዲህ ልታገኝ ይችላለሽ፣ ትክክለኛው ማንነቴ ይወጣል ማለት ነው። ረጅም መጓዝ አልችልም በእንደዚህ አይነት ነገር። አንዳንዴ የሆነ በእንደዚህ አይነት መንገድ ረጅም መጓዝ የሚችል ሰው ይገርመኛል። በጣም ነው የሚገርመኝ። ማለት እንዴት ነው የሚችሉት? ይሄ የራስሽን ያልሆነን ነገር ረጅም ጊዜ ይዘሽው ሄደሽ መታወቅ አይቀርም የሆነ ግን እዛ ድረስ መሄድ መቻላቸው ራሱ ይገርመኛል። ምክንያቱም እኔ ከሰዓታት አላልፍም፣ ታዩ ቀን ምናምን ማደር አልችልም፣ ከሰዓታት ማለፍ አልችልም። የሆነ ራሴን ያልሆነን ነገር ለማድረግ ስሞክር ከተገኘው በቃ የሆነ ሰዓት ላይ እንትን አደርጋለሁ። እና ምንድነው አይ ቲንክ ትልቁ ነገር እሱ ነው። ሰው እንዲወድሽ መጣር የለብሽ። በማንነትሽ በራስሽ መንገድ አንቺ ባለሽ ነገር ዛሬ በሰጠሽ ነገር ለመኖር ሞክሪ። የሚወድሽ ሰው ይኖራል፣ ኦፍ ኮርስ ይኖራል። ያንን ነገር የሚከተል ሰው፣ ያንቺን ባህሪ የሚወድ ሰው፣ ያንቺ አስተሳሰብ የሚወድ ሰው ኦፍ ኮርስ ይኖራል። የሚጠላሽም ይኖራል። ስለዚህ የሚጠላሽ ይጠላሻል። ላይ ምንም ብታደርጊ መቼም ሊወድሽ አይችልም። ስለዚህ ለምን ራስሽን ማንነትሽን እንትን ታደርጊያለሽ? ለምን ትደክሚያለሽ? ኪሳራ ነው። የሆነ ሰዓት ላይ ለሚታወቅ ነገር እንደ ኪሳራ ነው። የሆነ ሰዓት ላይ ያወቅሽ ሰዓት ደግሞ እንዴት እንደሚያወርድሽ አስቢ። በጣም የሚያስጠላ ወራድ ነው የምትወድ። ስለዚህ በማንነትሽ እየሄድሽ የሚጠላሽም የሚወድሽም ሰው ቢኖር ይሻላል። አይ ቲንክ ያ ነው ብዬ ነው የማስበው። የሚሄድበት መንገድ ይሄ ነው። ይሄ ነገር አርቲስቶች ላይ ነው አይደለ? ብዙ ጊዜ የምታዩ ታዋቂ ሰዎች ላይ ነው ያባባል የምታዩ። ሴንሲቲቭ ሀሳብ ባይ ዘ ዌይ ይሄ ሀሳብ ብዙ ሰው እንድትነኪበት አይፈልግም። ይሄ ሀሳብ ምክንያቱም በነፃነት ሀሳብ የሚገልጽበት ሀሳብ ስለሆነ እንደፈለገ የሚያደርግበት አንቺ ሀሳብ ስለሆነ እንዲነካበት አይፈልግም። ግን ያው እኔ የማስበው አክቲንግ ስራዬ ነው። እኔ በራሴ ስነግርሽ ሀሳብ ስነግርሽ ፌመስ ለመሆን አይደለም ፊልም የምሰራው ስራዬ ስለሆነ አጋጣሚ ሆኖ ስራዬ ፊልም ፌመስ ያደርጋል ነው ሁሌ የምነግራቸው ነገር። አንድ ሙያ ነው፣ ራሱን የቻለ ሙያ ነው። አንድ ዶክተር አለ፣ አንድ ኢንጂነር አለ፣ ለሰው የሚሰጠው ነገር ይኖራል አይደል? ሁላችንም እዚህ ምድር ላይ ሰዎችን ለማገልገል ነው፣ እርስ በርሳችን ለማገልገል ነው የመጣን። አንቺን እኔ ማገልገልሽ ከሆነ አንቺ እኔን በምታገለግይበት የሆነ ነገር ይኖራል። ዶክተር እና ኢንጂነር ምናምን እንደዚህ አይነት ሙያዎች ያላቸው ሰዎች እነሱን እኛ እኮ ነን የምናኖራችሁ ወይ ደግሞ በእኛ እኮ ነው የምትኖራት ያቸው ማለት ግን ነው። ይሄ ነው ስልሽ አንድ ሰው መጥቶ እሱ ጋር ካልታከመ ከዛ ሰው ብር አያገኝም። ይሄም እንደዛ ነው። እኔ አንቺን አዝናናሻለሁ፣ በሙያ ውስጥ ደግሞ በፊልሙ ይዘት ደግሞ ላስተምርሽ እችላለሁ። ህይወትሽ ሊቀይር የሚችል ነገር ሊኖር ይችላል። እዛ ውስጥ ራስሽን የምትቀይርበት ነገር ሊኖር ይችላል። እያገለገልኩሽ ነው። በዛ ውስጥ አንቺ ላገለገልኩበትን ጉዳይ ትከፍኛለሽ ማለት ነው። ተመሳሳይ ነው ሁሉም። ለምን አርት ውስጥ ሲመጣ የተለየ እንደሚሆን ወይ ፊልም ላይ ሲመጣ ወይ ታዋቂ ሰዎች ላይ ሲመጣ ለምን የተለየ እንደሚሆን አላውቅም። ይኸውልሽ ልንገርሽ፣ የሆነ ቀን ምን አጋጠመኝ መሰለሽ? የሆነ ቦታ ለክ የተዝናና ነው ምናምን ሽንት ቤት ልሄድ ነው። እኔ ሽንት ቤት ልሄድ ስል አንዱ ያዘኝ እጄን እና እንደዛም ሆኖ አንቺ ነሽ ስነ ስርዓት ሊኖርሽ የሚገባው። ስነ ስርዓት ባይኖረውም ስነ ስርዓት እንድታረጊ አንቺ ይጠበቃል። ገባሻል? በስርዓት እንድታወሪ ማለት ነው። በስርዓት አወራሁት። እሺ እንዴት ነህ? እቺን በጣም ይዘኸኛል ምናምን አልኩት ማለት አይ ላወራሽ ፈልጌ ነው ምናምን። በጣም የሚያወራበት መንገድ በቃ ልነግርሽ አልችልም፣ ግን ትዕግስት ማድረግ አለብሽ። እንደዛ ሲለኝ ጓደኛዬ ከርቀት አየው፣ አብሮኝ ያሉት ጓደኞች ነበሩ። አየውና መጥቶ ልቀቃት ሲለው አርቲስት እኮ የህዝብ ነው መብት አይደለም ማለት የህዝብ ነው ስትል አልኩት ላይ የህዝብ ነሽ አንቺ ልፈልግ ማድረግ ይችላል አለኝ ማለት ነው። እንደዛ ከሆነ አይደለሁም አልኩት። የህዝብ አይደለሁም። የህዝብ መሆንበት ቦታ አለ፣ የህዝብ ማልሆንበት እኔ ራሴ የምሆንበትና የራሴ የምሆንበት የምወዳቸው ሰዎች ብቻ የምሆንበት ሰዓት አለ። የምንጠቀምበት ቦታ አናውቀውም። ዝም ብለሽ ከመሬት ተነስተሽ አንቺ እኮ የህዝብ ነሽ እንደፈለኩ መሳደብ እችላለሁ፣ እንደፈለኩ መናገር እችላለሁ ብሎ ሀሳብ እኔ አይገባኝም። እና ብዙ ጊዜ እንደዚህ አይነት ቦታ እንደዚህ አግሬሲቭ በሆነ መንገድ ሲያወሩኝ አይደለሁም የህዝብ አይደለሽ እንደ አንቺ። ደግሞ ሰሞኑ ነው በጣም የተደጋገመ የመጣ አይደለም ነው አሁን ያወቁት አሁን የሰሙት አላውቅም። የህዝብ ኮንሽ ምን ችግር አለው? ላይክ የህዝብ ነሽ አንቺ የምትሄጅበት መንገድ መታወቅ አለበት። ሂል ስታረጊ ማወቅ አለባቸው። የምትበይው ነገር መታወቅ አለበት። መብላት መልበስ ያለብሽን ነገር እነሱ መወሰን አለባቸው ምናምን። እነዚህ ነገሮች የሚመጡት አንዳንዴ ቦታውን ማወቅ አለብን። ቦታውን ማወቅ የምንጠቀመው ቃል ቦታውን ማወቅ አለብን። አዎ የህዝብ መሆንበት ሰዓት አለ። በጣም አንዳንዱ በጣም ከመውደዱ የተነሳ ነው እንደዛ የሚልሽ። በቃ ላንቺ ካለው አንጻር ይሄ ምንድነው ፍቅሩ የሚገልጽበት መንገድ ነው። አንዳንድ ሰው ደግሞ ብልግናውን የሚጠቀምበት መንገድ ነው። ገባሽ አይደል? ብልግናውን የሚጠቀምበት መንገድ ከሆነ አይደለሁም የህዝብ አይደለሁም። ፍቅሩን በመግለጽ ከሆነ እኔን ከመውደዱ የተነሳ ከሆነ ግን አንደርስታንድ ላደርግ እችላለሁ። አዎ ያንተ ነኝ፣ ግን ይሄ የማደርገው እንደዚህ ስለሆነ ነው ብዬ ማስረዳበት
የምችልበት ነገር ይኖረኛል። ለነዚህ አይነት ሰው ግን እንዳስረዳ አልችልም አይደለሁም ከማለት ውጭ። የምንጠቀምባቸው ቃላቶች መምረጥ አለብን፣ ቦታውን መምረጥ አለብን።